ሰው በእናቱ እንዴት ያፍራል? አዶንያስ ገብቶት አረ ኖርማል ነው ብሎ ጣጣ የለውም። በቃ ምንም ችግር የለውም። እንትን ደብሮት እንደዚህ ፍዝዝ ብሎ ይቀመጣል። ለምን? የእሷ ሁኔታ ተቀየራ። ከዛን እናትዬ እንደዚህ ብላ ታያታለች። ጭራሽ አንዷ አክስቷለች መሰለኝ በአንቀልባ አንሶላ እንደዚህ ልጅ አዝላ ልጇ እንደዚህ ቁጭ አርጋ ምግብ እንኳን ወደ እሷ የሚያስጠጋ የለ። አንቺ አለ የአንቺ እንግዳ አይደሉም እንዴ? አታስተናግጃቸውም እንዴ? ምን ነው የምታፍሪባቸው? ግዴታ እኮ ወላጆቻችን ወጣት መሆን የለባቸውም፣ የዘመናዊ መሆን የለባቸውም። በባህላቸው እኮ መዘነጥ ይችላሉ። በባህላቸው መዘነጥ እኮ ይችላሉ። የእውነት ምንድን ነው የእኔ እናት ከሀረር ብትመጣ ሺቲ ለብሳ ነው የምትመጣው። ኢቲስ ኖርማል እኮ ገስ ሀይ የምን እንትን ነው ግዴታ እንዳንቺ እንደ ራፐር ምናምን ሆና እንዲህ መሆን አለባት? የእኔ እናትን በጠራት አሁን ሺቲ ለብሳ ነው ጎፎፍ እያለች የምትመጣው። ግን ቢያንስ ጸዳ አመት በዓል ስለሆነ ጸዳ ራሱ ይላል አይደል? እንደ አዶንያስ ጸዳ ስትል የምትናደድ ጸዳ ረጋታለሁ። ከመጣች በኋላ ልጠየፋትም ወይንም ደግሞ እንዳትመጣ ረጋታለሁ። እናትሽን ትጠየፊያታለሽ፣ ታፍሪባታለሽ። ንቅሳቷ የገጠር ነው የሚመስልሽ። ያ ፋሽን ነው በዘመኗ። ወደድሽም ጠላሽም የተወለድሽው ከዚች እናት ነው። ታሳፍረኛለች ካልሽ ቤተሰቦችሽን ፊት ለፊት አለማምጣት ነው፣ አለማገኘት ነው ወይ? አዶንያስ የአባቱ ኮኔ አባቴ ነው ብሎ ሲጠቀለል እንደምናየው እናቱ ኮነች እናቱ ነች እህቴ ናት እቺ ምናምን ነው የሚለው። ማንም ምንም አይነት ማንነት ቢኖር ደንታ የለው። እንደዚህ ሰው አይነት ኮንፊደንስ ከሌለሽ ለምን ልጅ አምጥተሽ ሰው ላይ እንዲጠየፋቸው ታደርጊያለሽ? ምንድን ነው? በጣም ሼም ይዟት በእናቷ ጋይስ፣ በእናቷ አባቷ ደግሞ አንድ ሱፍ ነው ያለው። በቃ ሁሉ ቀን በሄደበት ቦታ ይሄንኑ ምን ነው የሚባለው ኦሬንጅ የመሰለ ቡኒ የለም እሱን እንደለበሰ ነው። እሱ ሲሽ ወንደርስ እንኳን ብዙ አይፈጅም። ግን እናቷን ተጠየፈቻት፣ ታፍርባታለች። እሷ ነች የእሷ እንግዳ ናቸዋል እንኩ ብላ ምግብ አጠገባቸው አታስጠጋም። የአዶናይን አስጨንቋት እንዲህ ቀና ብላ እንዲህ ትሰጣቸዋለች ምግቡ። እንደውም ጠጋ ታደርጋለች። የኔ እንግዳ ናቸው እኮ ቤተሰቤ። እነሱን እኮ አያውቁም። ለዛው ምግብ ቤት ውስጥ ይኸው የባህል ምግብ ቤት ነው። ቅልቅል ብላችሁ ሄዳችሁ ቅራቅንቦ ባህሪያችሁን ያየ ነው በነገራችን ላይ